በደንብ አስቤበታለሁ ጠዋት ማታ እንቅልፍ ጋር እየታገልኩ አሰብኩት ሀሳብ ነው። ስለዚህ እዚህ ጋር ይበቃናል። እዚህ ላይ ብንቋጭ ይሻላል ብዬ ነው የማስበው። እዚህ ላይ ብንቋጭ ብዬ ነው የማስበው። በቃ ለዚህ የተዋወቅ ነው። ለዚህ ትንሽ ጊዜ የተዋወቅ ነው። እኔ ከዚህ በላይ ነው ብዙ ጊዜያቶችን አብረን እናሳልፋለን ብዬ ነበር ያሰብኩት፣ ግን አልሆነም፣ አልተፈቀደም። እኔ አሁን ለምሳሌ ሰው ልጅ ይሳሳታል ብዬ ስለማምን ነው። በቃ አሁንም ከዚህ በላይ አብረን እዚህ ቁመን ባናወራ ደስ ይለኛል እና ለነበረን ጊዜ በጣም አመሰግናለሁ። ብቻ ፋሚሊዎች እንደማትቀየሙኝ ተስፋ አደርጋለሁ። በቃ መወሰን ስላለብኝ የወሰንኩት ብቻ መልካም አውቃለሁ የዋነሽ እንደኔ አይደለሽም፣ ጨክኖ የሚጨክን ክፉ አንጀት የለሽም። አንድ ድል ሰተሽኝ ልካስሽ ታምኔ ያውም አገልጋይሽ ታማኝ ባሪያሽ ሆኜ ተጸጽቼ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦች? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። እንግዲህ እንዳያችሁ ባለፈው ቪዲዮ በአዲስ ቪዲዮ አልነበረኝ የመጣሁት እና ዛሬ በአዲስ ቪዲዮ መጥቻለሁ እና ሁላችሁም በጣም ይቅርታ ልላችሁ ነው የምፈልገው። በመጀመሪያ ተመልካች ይቅርታ፣ ሁላችሁም በጣም ይቅርታ አድርጉልኝ። እኔ እንደዚህ ማለት ሁሉም ነገር የተጋነነ ይሆናል ብዬ አልጠበኩም ነበረ። እዛ ጋር ትንሽ ተጨቃጭቆ ምናምን እኔ ገብቼ በቃ ነገሮችን እንፈታለን ብዬ ነበረ። የኔ እዛ መቆየት በጣም ብዙ ነገር አበላሽቶታል እና ኢብሮ ደግሞ በጣም ተቀይሞኝ በዛው ሰዓት ነው ወደ ማታ አካባቢ ነበር ያን ቪዲዮ የሰራ ነው። ተናዶ ሄዷል እና አላገኘሁትም። ከና ሳያገኘኝ ሄደ እና እናንተም በውስጥ እየመከራችሁኝ ነበረ። ላንቺ ብሎ አዳማ መጥቶ እንደዚህ ታረጊዋለሽ። በእርግጥ ሰው ልጅ ነኝ፣ ሰው ልጅ ይሳሳታል እና ተሳስቻለሁ። በቃ እኔ ፍራንክ ነው ጀስት ፈኒ ለማድረግ ነበረ። ግን የሆነ አግኝቼው ባስረዳው እንደማይቀየመኝ ያውቅ ነበረ። እዛ ጋር እኔን አለማግኘቱ ምናምን ነገሮችን ትንሽ አጋጋለው ምናምን። ከዛ ስልኬን ሁላ አያነሳልኝም። ከዛ አላገኘሁትም ማለት ነው። ከዛ ጊዜ ጀምሮ አንድ ቀን ስደውልለት አያነሳም። በጣም ተቀይሞኛል። በጣም ይቅርታ አድርግልኝ። እንግዲህ እንደምታውቁት አዲስ አበባ መምጣት አልፈልግም ነበረ። ወደ አዲስ አበባ የመምጣት ሀሳብ አልነበረኝም። ግን ደግሞ ሰው ኢብሮ ስለተቀየመኝ ያረኩት ነገር ልክ እንዳልሆነ ስለገባኝ ይቅርታ ልበለው ብዬ አዲስ አበባ መጥቻለሁ። ሳልደውልለት ነው ሁላ የመጣሁት። አያገኘኝ አላውቅም። እና የሱ ሰፈር ከቤታቸው ጀርባ ነው ያለሁት እኔ እና ብቻ መግቢያውን ለስራው ከመጣም ካልመጣም ብዬ ነው የጀመርኩት። ብቻ እኔ እንጃ የምር አይደረግም። በጣም አጥፍቻለሁ እና ውድ ቤተሰቦቼ ብቻ ይቅርታ እንደሚለኝ ተስፋ አደርጋለሁ። እኔም ቢሆን በጣም የሚከፋኝ ምክንያቱም እሱ አዳማ እንግዲህ ከዚህ በፊት እንትን ብሎ አያውቅም። እኔም ብሎ ነው የመጣው። ሊያበረታተኝ ነበር የመጣው። እንደዛ ማድረግ አልነበረብኝም። ግን በቃ ትንሽ ላናደውና በቃ ተሳስቀ እናልፈዋለን ብዬ ነበር። ግን እሱ ወዲያው ተናዶ ሄደ። እኛ ስንከተለው ስፈልገው አጣሁት። እንዴት ሄዳ አላወቅቱኝም። ስልኬንም አላነሳልኝም። ከዛ እንደ አጋጣሚ አዲስ አበባ እንደመጣ ምናምን ገመትኩኝና መጣሁኝ እና አሁን የኔ ስልክ ስለማያነሳ ለካሜራማኑ ደውልለታለሁ ብዬ አስቤ ነው። እና ውድ ቤተሰቦቼ ብቻ እናንተም ይቅርታ አድርጉልኝ። ሰው ልጅ ነው። ሰው ልጅ ደግሞ በሚሰራው ነገር ሁሉም መሳሳት አለ። ሰው ልጅ ደግሞ ካልተሳሳተ ለምንድነው ሰው የሚባለው ይባላል። እና ይቅርታ አፉ በሉኝ ሁላችሁም። ኢብሮዬም አፉ እንደሚለኝ ተስፋ አደርጋለሁ። ምክንያቱም ይሄ ፕራንክ ነው። እንጃ ይቅርታ ይለኛል በእርግጠኝነት። እዛ ዛሬ ይቅርታ ብዬው ወደ አዳማን ብመለስም ብቻ ይቅርታ ልበለው ብዬ ነው ለሱ ብዬ ነው ሁላ አዲስ አበባ የመጣሁት እንጂ አልመጣም። እና እስቲ እንደውልለትና አንተ ልጥራው እስቲ ካሜራማን ስልክ ስጠኛ እንዴ።
ተራፋን እስቲ ካነሳኝ ሌላ አያ ሰላም አለይኩም ወአለይኩም ሰላም እንዴት ነህ ደህና ነኝ ምንድን ነው ከስተም ትርሱክ የለም ደግሞ አታነሳው ማንሳት ስላልፈለኩ ወይ ጉድ እኛል እሺ ማለት ካክል እናውራና ሰፈር ነኝ አትወጣም ምን ያህል ፕራንክ ማድረጉ ተገቢ ነበረ አይ ተገቢ እንኳን አልነበረም ማለት በቃ ሰው ልጅ ይሳሳታል ለጥፋተኛ እንደሆንኩ ገብቶኛል ግን በቃ ናስ ላውራክ ከእናንተ ቤት ጀርባ ነው ያለሁት ማለት መጥተሽ ነው አዲስ አበባ አዎ እንዴት ማለት ስልኬን አታነሳ እንግዲህ ከዛ በኋላ ጠፋክ እንዴት አልመጣም ለአንተ ብዬ ነው የመጣው ከዛ ድረስ ትቀልዳለህ አንተ እሺ አሁን ነው አዎ ላይ ነው ሰፈር ነው አሁን ፕራንክ እንዳታረጊኝ እና ሰፈር ነኝ ናውጣ ምን ልታወሪ ነው እንዴ አይብሮ እንደዚህ ነው እንደምታወራኝ የምረን ነው መጣሽ እናወራለን አይክ እኔ እንጃ በዚህ ሁኔታማ የሚያወራኝ ምን አይመስለኝም በጣም ተናዶብኛል ሌላ ምኑ ጋር ነኝ ያልሽኝ ከእናንተ ቤት ጀርባ በሁለተኛው ኮብል ከኛ ጀርባ መጣሽ ተረበ መጣሁ እንከባሰል ከለስተክ እና ውድ ቤተሰቦቼ መጣው ብሎኛል እኔ እንደሚመጣልኝም አይመስልም ገረገር ግቢ ያለ ማለት አንድ ነገር ነው እና ውድ ቤተሰቦቼ እስቲ እስከሚመጣ እንጠብቀዋለን የኔንሽ መውደዴን ልንገርሽ በግጥም በዜማ የኔንሽ በገሃድ አልቻልኩም ፈራሁ አንቻይናማ የኔንሽ ስለማላውቅበት የአዲስን ዳንኪራ የኔንሽ ነይና ላሳይሽ ያገሬን ጭፈራ እሱ ወዲያ ሆኖ የልቤ አይደርስልኝ እስቲ ወዲህ ይምጣ ይግባ ይደባብሰኝ نافق یه تلخی سوت ششی نتفتش تکت یه بدفش ملی تکمش ሰላም ማትለኝም አድራሽ እንዴት ነህ ለቪዲዮ ነው የመጣሽው ይቅርታ ቪዲዮውን ሳልነግርህ እና ተገለሰ ሳይሆን እንዴ ኮስተራለኝ እኮ አውራኝ እኔ ባይ ላይ ብዬ ይቅርታ እንደዛ አይደረግም አትቻለሁ አንቺ ብታረጊኝ እኮ ኖርማል ነው ሌላ ሰው እንደዚህ ልከሽ ምናምን እኔን እንደማስደብደብ ነገር መሸሽደድ እንትን ነው አይመግባውን እኮ ሲሰራ ይተኳል ቢተሰርጋለሁ ቢሆን ስለማላውቀው አገሩን እኔ የሆነ በጀማል ያስደበድበኝ ምናምን የሆነ ሲዝት ነበረ እና ታዲያ ፕራንክ አይደል ታዲያ አይ ፕራንኩን አንቺ ብታረጊኝ እኮ ነው ኖርማል ነበር ግን እሱ ቪዲዮን ካየሁት በኋላ ትንሽ
አረጋልኩ እንጂ በጣም ደብሮኝ ነበር። የእውነት እንዴት እንደዚህ ታደርጋለች? አይ በጣም ነከኮ ነው ማለት ማድረግ የለብኝም። ሁለተኛ እኔም ብለክ እዛ መተክ ምናምን እኔ እንጃ እንደዚህ ደብሮክ ስለሄድክ በጣም ከፍቶኛል ወላሂ ማለት እኔ እንጃ በእኔ እንድትከፋ አልፈልግም። ሁለተኛ ደግሞ ሰው ልጅ ደግሞ ይሳሳታል አይደለም? ይሳሳታል ግን እኔ እዛ ምንም የማውቀው ነገር የለኝም። አንቺን ብዬ ነው የመጣሁት እዛ አንቺን ለሆነ ነገር በቃ አንቺን ለማገዝ ነው የመጣሁት እዛ አይደል? እኔ አንቺን ለማገዝ መጥቼ እዛ እንደዛ ሲለኝ የማውቀው ዘመድ የለኝ ምን የለኝ አገሯን በደንብ አላውቃት እኔ ያለው አይደል እንዴ እኮ እና አንቺ ጋር ተጣልቻለሁ ልልኩት እኔ ያለው ትለኛለህ። እሺ አይ የምር በቃ ይቅርታ አድርግልኝ ማለት እውነቴን እኮ ነው ባይዘይም በሆም ማለት ነው በጣም ነው የሚከፋኝ በጣም ማለት ነው። ግን በቃ እኔ ያሰብኩት እዛው ጋር ትንሽ እንጨቃጨቅና ምናምን ፕራንክ ብለን እንደምፈታው ነበር። ግን ሄድክ ቶሎ ብለህ ወይስ ትፈልገው ነበር የዋልኩት ያን ቀን ማለት ነው እስከ ማታ ድረስ አይደለም። መጀመሪያ እንደዛ አይደረግም። በቃ አንቺ የሆነ ነገር ሲሰሪ አሁን እሱ ማን ነው ወንድም ኒኮ እሱ እንደዛ አይደረግም። እኔ ማላውቀው ሀገር ምን አላውቅ እዛ ባጃጅ እኮ ነው እዚሁ ሳይለኝና ባጃጅ ነው ያለው ብዙ ባጃጅ ምናምን ነው እንጂ ራሱ ወጣው ባጃጅ ባይኖር እኮ ጠፍቼ ቀርቼ ነው። ቤት አመጣም ታዲያ ምንም ቤት አውቀዋለሁኝ እኔ ቤት ነው እንዲህ ነው ሀገር። አዎ ግን ሀገሩ ከባድ ነው በእርግጥ እኔ እንጃ። እኔ በቃ ያንን ፕራንክ ያሰብኩበት ምክንያት ማለት ነው እዛ ጋር ይናደዳሉ እኔ እዛ ጋር ነኝ በቃ ይታረቃልና ፕራንክ ተባብለን በዛው ላስተዋውቃችሁና ትንሽ እሺ ቆይ እንደዛ ስንደባደብ ራስ እኮ አልወጣሽ አልሰማሁኝም። ታንኪቺ ነው እኔ እንዳነበው ላይ በቃ ያን ቀን የሆንኩት ነገር አለ ማለት ነው እንጂ እኔ እንጃ ለምን እንዳልመጣሁኝ አከና ኒኮ ተመረሰው ከሆነ ወስልኝ እንዴ ለካፕራ እኔ እንጃ ለምን እንዳልወጣሁኝ ብሎ አላረኩኝም። በእርግጥ ግን እሺ በቃ ይቅርታ ልጠይቅኝ መጣሽ ወይኔ ከአዳማ ድረስ መጥቻለሁ። ፋሚሊ እንግዲህ ይኸው ይሮይ እንጃኔ ብቻ ምን እንደምልሽ አላውቅም። እኔ እንደዛ አላሰብኩትም። እኔ እንደዛ ትይኛለሽ በቃ ፕራንክ ይሆናል ብዬም አላሰብኩም። ማለት እኔ አንቺ ደወልሽልኝ ስመጣ አይልሽም አንቺ ፕራንክ ሊሆን የሚችለው ደግሞ አንቺ ኖረሽ የሆነ አንቺ ነው አብራችሁ ናችሁ ነው የሆነ ነው ብታረቢ ፕራንክ አስበው ነው አይደል? ግን ደውለሽልኝ ላገኝ ይፈልጋለሁ ብለሽኝ መጥቼ ሳጣሽ አንቺን ማለት እዚህ ለማንም ወንበዴ ጥለኝ የምትሄደው እሷ ብዬ ነው ያሰብኩት። በጣም ነው የተናደድኩት። እንደዛም አይደረግም ብዬ ነው ያሰብኩት። በቃ እኔ ፕራንክ ሲጀመር እኔ ፕራንክ ነገር አላሰብኩም። ምናልባት እሱ ሚቱ ስለሚሰራ ለራሱ አካውንት እንደዚህ ብሎ ሊለቅ ነው ወይ ነው የሆነ ብዬ እንጂ ያሰብኩት ፕራንክ የሚለውን ነገር አላሰብኩትም ነበር። ግን እሱማ እንዴት ታስባለህ? ልክ እኮ ነው ይብዬ በቃ ግን በቃ እኔ እንጃ እንዴት እንዳሰብኩት እኔ ራሱ እኮ አንዳንዴ ጭንቅላቴ ያሰብ የተባለ ጭንቅላት ያለኝ እና ግን በቃ ብቻ በጣም ከፍቶኝ ነበር፣ አስጠልቶኝ ነበር። ይቅርታ ባለ ይብዬ ማለት በቃ እቀጣለሁ በቃ እንግዲህ ፕራንክ ስለሆነ በቀል አለ። ግን ደግሞ አሁን እዚህ ጋር አንተም ልክ ከሆነ ግን በቃ እኔ ጥፋት ያስካውኩኝ ድረስ እና ሩዬ እንዳጠፋው ገብቶኛል። ግን በቃ ይቅርታ አድርግልኝ እሺ። ይቅርታ አድርግልሻለሁ ቪዲዮ ሳይሆን ይቅርታ አድርግልሽ። ግን እኔ አንቺን ብዬ ያንን ክፋት ያንን ጊዜያት ለማለፍ እዛ ድረስ የመጣሁት ከክፉም በሁሉም በደግም በክፉም ጊዜ አብሬሽ ለሆን በቃ ለራሴ ቃል ገብቼ ነበር የመጣሁት። ግን አሁን ያየሁት ያለሁት ነገር አብረን የሚያስቀጥል ነገር አይደለም። አብረን የሚያስቀጥል ነገር እያየሁ አይደለም። እንዴ ማለትማ እንደዛ መደረግ የሌለበትን ነገር ነው ያደረግሽው እኮ። ታዲያ ስቻለሁ ይቅርታ አድርግልኛል። ስለዚህ ሰው ልጅ ደግሞ ያጠፋል። እንዴት አብረን አንቀጥል ማለት እንደዚህ በትንሽ ነገር የሚመጣለ ከሆነ ነገስ አስቤዋለሁ። ጠዋት ማታ ሳስበው ነበር። ግን እንደዚህ እያደረግን አብረን መሆን አንቀጥልም፣ አብረን ለመቀጠል አንችልም ነው ማለት ነው። እንዴ ለምን ነው እኮ ነው ማለት እኔ ያየሁት ጸባይሽና አሁን ያገኘሁት ጸባይ አንድ ሊሆንልኝ አልቻለም። ስለዚህ
ቤተሰቦች እዚህ ጋር ሊደብራቸው ይችላልና ግን ፕሊስ እናንተ ይቅርታ ብቻ እንግዲህ እንድታዝኝ አልፈልግም። እንደዚህ ስልሽ ምናምን ሊደብረሽ አልፈልግም። እንዴ እንደዚህ ያልከኝ እንድታዝኝ አልፈልግም ይባላል እኮ ነው። አንቺን ማንም ሰው ሲከፋው ማየት አልፈልግም። በተለይ አንቺን ሲከፋሽ ማየት አልፈልግም። ስለዚህ አልተመቸኝም። አንዳንድ ነገሮች አልተመቸኝም። እዚህ ጋር ቢበቃን ብዬ ነው የማስበው። ከዚህ በላይ ልለምድሽም ስላልፈለኩ ይሻላል። በቃ ማለት ነው። ግን ያደረኩ ማለት ሌላ ያደረኩ ነገር አለ አይደለም። በቃ እንደዛ ነው። እኔ ፕራንክ እንጃ ነው ፕራንክ ሰው መስሎ ይታየኝ። በቃ ነው ሪል ነገር መስሎ ነበር የታየኝ መጀመሪያ ላይ እኮ ይታየኝ እኮ እና ያኔ እዛ ላይ የሰው ሀገር መጥቼ እኔ ምንም በማላውቀው ሀገር እንደዛ ማድረግ ተገቢ ነው ብዬ ስለማላስብ እዚህ ላይ ብንቋጭ ይሻላል ብዬ ነው የማስበው። እዚህ ላይ ብንቋጭ ብዬ ነው የማስበው ነው። በቃ ለዚህ የተዋወቅ ነው። ለዚህ ትንሽ ጊዜ የተዋወቅ ነው። እኔ ከዚህ በላይ ነው ብዙ ጊዜያቶችን አብረን እናሳልፋለን ብዬ ነበር ያሰብኩት፣ ግን አልሆነም፣ አልተፈቀደም እኮ ማለት እኔ አሁን እኔ ነኝ ወይስ ማሰብ ያቃተኝ እየገባኝ አይደለም ያልከው ነገር ለእንዴ ምን ማለት ነው? እስቲ ምን ማለት ነው? አስፈታኝ ማለትማ እዚህ ጋር ይብቃን፣ ብዙ መለማመድ የለብንም ያልኩት። ለምን ዋይ የለብንም ማንቀጥል አብረን ማንቀጥል ከሆነ ለምን ለማመዳለን እኮ ታዲያ ይቅርታ አልኩኝ። አብሮ የሚያስቀጥል ነገር ምንድን ነው ያለው እኮ ነው። እኔ እኮ አልገባኝም። አትዘኝ፣ እኔ እንድታዝኝ አልፈልግም። እንዴ ይበቃናል፣ እንዲከፋሽ አልፈልግም እንድትለኝ አልፈልግም። ራሴ እያስከፋኝ እኮ ነው። እኔ እየተረዳኝ እኮ አይደለም። በቃ ይሄ ነገር ሊያስከፋሽ ከቻለ ምንም ማድረግ አልችልም። ግን እኔ በቃ በሌላው ነገሮች እንድትከፋ አልፈልግም። እኔ ግን ይሄን ማድረግ ስላለብኝ ነው ያደረኩት። ያስገደደ ሰው አለ ወይስ እንደ ባህሪ? ኦኬ ካብዶክ ነው እኔ ባህሪ በቃ ያኔ እኔ ማቀው ምን እንደሆንኩኝ እኔ ነኝ እኮ ልክ እኮ ነው። በጣም ከፍቶሃል። በዛ ማታ እንዴት እንደተሰቃየው እኔ ነኝ ማቀው እኮ ገባኝ እኮ ይሮዬ እንደ ተጎን ማለት በቃ አጉል እንደሆን ካቃለው ገብቶኛል ያለበት ሁኔታዎች። ግን በቃ እኔ አሁን ለምሳሌ ሰው ልጅ ይሳሳታል ብዬ ስለማምን ነው። በቃ አሁንም ከዚህ በላይ አብረን እዚህ ቁመን ባናወራ ደስ ይለኛል እና ለነበረን ጊዜ በጣም አመሰግናለሁ። በጣም ደስ የሚል ጊዜ አሳልፈናል። ማለት ያው አንቺን በማገዝ እኔ ደስተኛ ነበርኩኝ እና ስለዚህ ይቅርታ በቃ አይ ብቻ እኔ እንጃ ምን እንደምልክ አላውቅም። አብረን በጣም ከጎን የሆነ አሪፍ ጊዜ አሳልፈናል። ሁሉም በቪዲዮ ባይሆን በጣም ከጎን የሆነ አበረታታኝ፣ ከጎን የሆነ አይዞሽ አሞኝ ሞዴስ ነው ከጎን የነበርከው አንተ ነበርክ እና አመሰግናለሁ በጣም። ግን እኔ እንጃ ይሄ እንደዚህ በትንሽ ጊዜ እንለያያለን ብዬ አስቤውም ሆነ እንጃ ለዚህ ነበር እንዴ ምናምን እያልኩኝ ነው። ግን እኔ እንጃ አልተከፋውብህም ልልክ አልችልም። ግን የሚሻለውን አንተ ታውቃለህ። ትከፊብኝ ትችላለሽ። በቃ ከዚህ በላይ ምናምን የለሽ እና መልካም ነው ይሻላል። ደስ የሚል ጊዜ እንደሚኖርሽ ተስፋ አደርጋለሁ። በቃ ከዚህ ጥላዬን ልትሄድ ነው? ልሄድ ነው። አዎ ልሄድ ነው። እኔ እንጃ እኔ ኢብሮ የምር አላውቀውም ማለት ነው። እኔ እንጃ በሁለት ውስጥ ቀን ውስጥ በዋየው ማቀር ነበር የሚመስለኝ። ግን እኔ እንጃ በቃ እኔ ምን ማውራት እንዳለብኝ አላውቅም። በቃ ቪዲዮንም ወይ ከትላ አድርገው ቻው በይኝና ልሂድ። ቻው በይኝና ልሂድ። እኔማ ቻው አልልም፣ ግን ሂድ እሺ። አንተ መሄዱ የሚሻል ከመሰለህ እስቲ እንጃ እስተም ብዬ እዚህ መጥቼ ብቻዬን ጥላዬን ከሄድክ አይ እኔ በቃ መሄድ አለብኝ እኮ እኔ ቻው አልልክም።
አልጠበኩም ግን በቃ ሄድሽ እዚህ ብቻዬን ጥለይ ልትሄድ ነው እርግጠኛ ነህ ግን እኮ ቻው በይ በቃ እኔ አማራጭ የለኝም አይ ውስጥ ካመነበት ሂድኔ ቻው ግን በቃ ሂድስቲሽ እኔ እንጃ እዚህ ጥለይ እንደምትሄድ እስቲ ያለው የምር ግን እዚህ ጥለይ እኔ እንጃ አማራጭ የለኝም በቃ እኔ መሄድ አለብኝ ከዚህ በላይ አብረን መሆን የለብንም ስለዚህ ብሄድ ይሻላል ቻው በይኝ እኮ ሂዳ በቃ መሄዱ አይደለ የኔ ቻው ማለት ለምን እንደሚጠቅመው ከበቃ ቻው በይኝ አዎ አውቃለሁ የዋነሽ እንደኔ አይደለሽም ጨክኖ የሚጨክን ክፉ አንጀት የለሽም አንድ ድል ሰተሽኝ ልካስሽ ታምኔ ያውም አገልጋይሽ ታማኝ ባሪያሽ ሆኜ ተጸጽቼ ነው አማርኝ ምለው ባይታሮኛለ ወደባሻ የትንክ የሚያወጣኝ ያጣው መሸሻ ባብቻኔ ልስኳተኛ